ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ግብፃዊ ናቸው። ወደ ኢትዮጵያ መጡ። እጅግ በጣም ያሳዝናል። ካህኑ በሌሊት በተኙበት በቤታቸው በጥይት ተመተው ተገደሉ። አለለኔ የተሻለ ነገር ተወራርጃለሁ። ይህ የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም ኦፊሻል የቲክቶክ ገጽ ነው። ሰላም የተወደዳችሁ የሉል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያድራ ልጆች እንደምንቆያችሁ አሜን። የአምላካችን እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እንግዲህ ዛሬ በስብሐት ሚዲያ ኦርቶዶክሳዊ የሆኑ ነገሮችን እናንተን ያስተምራል ይጠቅማችኋል ብለን ያሰብናቸውን ከቲክቶክ የተለቀቁትን አጫጭር ነገሮችን ይዘን መተናል። መዝሙሮችን፣ ትምህርቶችን፣ አጫጭር የቤተ ክርስቲያን ጉዳዮችን አጠቃላይ ይዘን መተናል። ሁላችሁም ይሄን ስብሐት ሚዲያ ሰብስክራይብ እና ላይክ በማድረግ እንዲጀምሩት በእግዚአብሔር ስም እንጠይቃለን። አብራችሁን እስከ መጨረሻው ቆዩ። እሺ፣ ቀጥሎ እንግዲህ የምናየው በቅርቡ እንግዲህ ያጣናቸው መምህራችን የዘላለም ወንድሙን አጭር ስብከት ስለ አቡነ ገብረ መንፈስ ቅዱስ ያስተማሩትን አጭር ትምህርት ሰምተን እንመለሳለን። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ግብፃዊ ናቸው። ወደ ኢትዮጵያ መጡ። ለኢትዮጵያውያን ጸለዩ፣ ለመኑ፣ ማለዱ። አስተውሉ። በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ጎጠኝነት የለም፣ ዘረኝነት የለም። በቆዳ ቀለማቸው ከኛ ጋር አይመስሉ፣ በቋንቋቸው ከኛ ጋር አይመሳሰሉ። ነገር ግን በሃይማኖት አንድ ነን። ይሄ ነው ትልቁ ምስጢር። እሳቸው ደግሞ በሃይማኖት አንድ ለሆኑት ለኦርቶዶክስ ተዋሂዶ ልጆች ብቻ አይደለም የለመኑት፣ የጸለዩት፣ የማለዱት ኢትዮጵያውያንን በሙሉ ማርልኝ ብለው ነው። እንግዲህ የመምህራችንን የመምህር ዘላለም ወንድሙን ነፍስ አምላካችን ቅዱስ እግዚአብሔር ከቅዱሳኑ ጋራ በአጸደ ገነት ይደምርልን፣ ያስቀምጥልን፣ ያኑርልን። መምህራችን እንግዲህ ለብዙ ዘመናት በቤተ ክርስቲያን ሲያስተምሩ የቆዩ ቆየት ያሉ መምህር ናቸው። እግዚአብሔር አምላካችን ነፍሳቸውን ይማርልን። ወደ ቀጣዩ ቪዲዮ እናልፋለን። አለለኔ የተሻለ ነገር አለለኔ የተሻለ ነገር ዛሬ ባዝንም ለጊዜው ብቸገር አለለኔ የተሻለ ነገር አለለኔ የተሻለ ነገር አለለኔ የተሻለ ነገር ዛሬ ባዝን ለጊዜው ብቸገር አለለኔ የተሻለ ነገር። እንግዲህ እንዳያችሁት ነው ቲክቶከሮቹ፣ አርቲስቶቹ፣ ዘማሪያኑ አጠቃላይ ለቤተ ክርስቲያን ገቢ በማሰባሰብ ላይ ሳሉ እንደ አይነት ዝማሬዎችን እያቀረቡ እግዚአብሔርን እያመሰገኑ ነውና በጣም ደስ ይላል። እግዚአብሔር አምላካችን ያበርታቸው፣ በረከቱን ያድላቸው። ወደ ቀጣይ ቪዲዮ ደግሞ እንሄዳለን። ይህ የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም ኦፊሻል የቲክቶክ ገጽ ነው። የአቡዬ ልጅ ሆናችሁ በሙሉ የግድ ለእናንተ የመኪናና የቤት ቻሌንጅ ማዘጋጀት የለብንም። ይሄንን የቲክቶክ አካውንት ግዴታ ኦርቶዶክስ የሆነ በሙሉ ፎሎ የማድረግ ግዴታ አለበት። አቡዬን የምትወዱ በሙሉ እግዚአብሔርን እንምላችሁ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለዓለም ሁሉ አዳርሱልን። እንወዳችኋለን። እንግዲህ ሁላችሁም የአቡነ ገብረ መንፈስ ቅዱስን ቲክቶክ ፎሎ በማድረግ ቤተሰብ እንድትሆኑ እናሳስባለን። እንደተባለው ነው ሁላችንም የቤተ ክርስቲያን ነገሮች ላይ ትኩረት እናርግ። ፎሎ አድርጉ እስክንባል ድረስ መጠበቅ የለብንም። ፎሎ ማድረግ ግዴታችን ነው። ፎሎ በማድረግ ቤተሰብ ሁኑ። የአቡነ ገብረ መንፈስ ቅዱስ ረድኤት፣ በረከት፣ አማላጅነት አይለየን። አሁንም እስቲ ወደ ቀጣይ ቪዲዮ እናልፋለን። ተወራርጃለሁ ባሪያች ካለም ጋራ
እንዳልረታብሽ እመቤቴ አደራ እመቤቴ አደራ እመቤቴ አደራ። እንግዲህ ለእህታችን ዝማሬ መላእክትን ያሰማልን፣ መንግስተ ሰማያትን ያውርስልን። በጣም ደስ የሚል ዘለሰኛ ዝማሬ ነው ያቀረበችልን። በጣም ጸጋ ያላት እህታችን ናት። እንግዲህ ዝማሬ መላእክትን ያሰማልን። ወደ ቀጣዩ ቪዲዮ እናልፋለን። ቃልና በኑሮ ሆነሃል ምስክር፣ እንደ ፀሐይ አበራ በእግዚአብሔር ሀገር። ሰማያዊ ነህ እንጂ አይደለህም ምድራዊ፣ ገብረ መንፈስ ቅዱስ ርዕሰ ባህታዊ። ወደ ቀጣዩ ቪዲዮ እናልፋለን። እጅግ በጣም ያሳዝናል። ካህኑ በሌሊት በተኙበት በቤታቸው በጥይት ተመተው ተገደሉ። በታላቁ በአብይ ጾም ወቅት በርካታ ኦርቶዶክሳውያንን ያሳዘነ ጉዳይም ሆኗል። በሰሜን ወሎ ሀገረ ስብከት የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ የነበሩት መልአከ ምሕረት አባ አይናለም አማረ ቆሞስ ሌሊት በመኖሪያ ቤታቸው ውስጥ በደረሰባቸው የጥይት ጥቃት ሕይወታቸው ማለፉ ተሰማ። በአባታችን ስርዓተ ቀብር ላይ የተገኙት የሰሜን ወሎ የደቡብ ወሎና ከሚሴ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስ ባስተላለፉት መሪር የሐዘን መግለጫ አባ አይናለም የቤተ ክርስቲያንን ሀብትና ስርዓት አምልኮ ለማስከበር ሌት ተቀን ሲደክሙ የቆዩ ታማኝ አገልጋይ መሆናቸውን ገልጸዋል። ብፁዕነታቸው አክለውም ለዚህ ቀና አገልጋይ መሞት ምክንያት የሆነ ሰው ባይወለድ ይሻለው ነበር በማለት ድርጊቱን በጽኑ አውግዘዋል። እንግዲህ በጣም ያሳዝናል። እንግዲህ ይህን አይነት ወሬ መስማት ከጀመርን ቆይቷል። በተለይ አርሲ ላይ ብዙ ኦርቶዶክሳውያን ማህተብ ያሰሩ በግፍ እየተገደሉ ይገኛሉ። በእምነታቸው በሃይማኖታቸው ተለይተው እየተገደሉ ይገኛሉ። እንግዲህ እኚህም አባት እስከ ቤት ድረስ ሄደው ነው እየገደሏቸውና በጣም በጣም ልብ ይሰብራል፣ ያሳዝናል እና በጣም ይከብዳል። ምን እንደሚደረግ ምን እንደሚባል ግራ ነው የሚገባው። እንግዲህ እግዚአብሔር ያጽናን፣ ያጽናችሁ። እግዚአብሔር ነፍሳቸውን ከቅዱሳን ወገን ይደምርልን። በጣም ያሳዝናል። ምለው ራሱ ጠፍቶብኛል። ምን እንደሚደረግ አይታወቅም። እግዚአብሔር እንግዲህ ሁላችንም ያጽናን፣ ከዚህ ከክፉ ዘመን እግዚአብሔር አምላክ ይሰውረን። ለአርሲ ወገኖች እግዚአብሔር አምላክ ይድረስላቸው። ሌላ ምን ይባላል? ከእግዚአብሔር ውጭ ማን አለ? እመብርሃን ትድረስላቸው። ሌላ ምንም አይባልምና ለዛሬ እንግዲህ ያዘጋጀናቸው ቪዲዮዎች እኚህ ናቸው። ሁላችሁም ስብሐት ሚዲያን ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። እስከዛው ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ።